ዶክተር አብይ ዛሬ ስለምን እናውራ እስቲ የሚያሳስቡት ነገር የጫት ጉዳይ ነው። እንግዲህ ወቅቱ የረመዳንም ወቅት ነው። እስቲ ትንሽ ነገር ስለ ጫትና ስለ ረመዳን በሉልኝ። ረመዳንና ጫት የሚያገናኘው ነገር የለም። አንዳንዱ እኮ ከእራት እስከ ሱሁር ይቅማል። ለምንድን ነው ያልጾመ እየመሰለው? ልክ ናቸው ታዲያ? እሱ ትክክል አይደለምና ዶክተር አብይ ታዲያ ምን ይሉናል? ምን ይመክሩናል? ቢታሰብበት በጣም በትህትና ለለመናችሁ። ሌሎች ሃይማኖቶች ጫት የሙስሊም አድርገው እኮ ነው የሚያስቡት። እርሶ ምን ይላሉ? አንደኛ እስላምና ጫት የሚያገናኘው ነገር የለም። እንደፈለጉ ያስቡ፣ እኛ ምን አገባ። እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ግን እኮ ለሀገራችን የውጭ ምንዛሪ እያመጣልን ነው አይደል? በጣም መጥፎ ነው። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጥቶ እየጨረሰን ያለው። ታዲያ ወጣቱ ምን አጠፋ? ታላላቆች ናቸው እየቃሙ የነበሩ። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ በቃ እናጥፋዋ። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ለቃሚዎች ታዲያ ምን የሚሉት መልእክት አለ? ግን አስቡበት እኮ ሙስሊሞች ብቻ ናቸው እንደሚቀሙት። እስላም ብቻ ለሚሄደው ክርስቲያን ሆኖ የሚሄድ ሰው አለ። እኛ አካባቢ ግን ብዙም አይቃምም። እየጎዳ ነው። በተለይ አንዳንዱ አካባቢ በጣም ችግር ነው። በአሁን ጊዜ ያሉ አንዳንድ ሙስሊሞች እንዴት ይገልጻሉ? ከዲኑ የሚጠበቅብንን መፈጸም ሲገባን በመሃል ገብተን አሳማሪና አስነዋሪ፣ አክራሪና ረዛቢ አድርጎ ኧረ አላህን ይፍሩ። ከሱ ጋር ጸብ ምን ነበር ያለው? በቅዱስ ቁርአን ላይ አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። ማን ነው ያልከኝ? አላሁ ሱብሓነሁ ወተዓላ أسألك بالله هذا كلها تخزيننا ما قدوش اليوم آخر يوم. صلي على النبي عباقي قدوة والله انقدر تشيد ينت اختلت ينه. يمرض مرض قلبي أما الموت ما باين. يا ريح يا ريح يا ريح ادخلي للبيوت. يا ريح يا ريح يا ريح ادخلي للبيوت. قولي لي محبوب قلبي صاحب الشريك. عيد مبارك ስትለው ማሻአላህ ለሚል ጓደኛ ይሄን ቪዲዮ ሼርና ሜንሽን አድርገው ኮሜንት ላይ ዒድ ሙባረክ በቅድሚያ ሁላችሁንም የምታውቁት መልሱን ኮሜንት ላይ ጻፉልኝ። ዛሬ ዒድ ሙባረክ ስትባሉ ለሚደናገራችሁ ይሄ ለእናንተ ነው። ቪዲዮ ለብዙዎች ሼር አድርጉ፣ ይጠቅማቸዋል። አስታውሷቸው። አንድ ሰው ወደ አንተ መጥቶ ዒድ ሙባረክ ሲልህ አለይና ወአለይኩም ብለህ መመለስ ትችላለህ። ኩሉ ዓሚን ወአንተ ቢኸይር ካለህ ወአንተ ቢሽሃ ወሰላማ ብለህ መልስለት። ሚነል ዓኢዲን ካለህ ሚነል ፋኢዚን ብለህ መልስለት። ሚነል ዓኢዲን ወልፋኢዚን ካለህ ሚነስ ሳሊሚን ወልጋኒሚን ብለህ መልስለት። ብዙ መልካም ምኞት መግለጫዎች አሉ። ያው ብዙዎቹ ዱዓ ስለሆኑ አሚን ብትልም ኖርማል ነው። እና ሁላችሁም ይሄንን ቪዲዮ ማለት ነው በደንብ ሼር አድርጉላችሁ ለጓደኞቻችሁ። አንዱ እዚህ ተራዊህ ትንሽ ሰግዶ ይወጣል። አንድ ቀን ለምንድን ነው አልኩት፣ ከሐበሻ ተነስተህ እናት ካለ ተሸክመሃት ሐጅ ብትወስዳት ጀዛዋን አትከፍልም በእግርህ ሙሽ በአይሮፕላን። አሁን ቤት ኪራይ ከፈልክ ማሻአላህ ተባረከላህ ታወሳዋለህ እንደ ጭራሽ። ይሄ ነውር እኮ ነው። لا تبطلوا صدقاتكم بالمن والأذى. ጭራሽ አባት እናት ላይ ትመጻደቃለህ። ጭራሽ አላህ ይቀበል ማለት እንጂ ያት አባት እናት ካሉ ትልቅ የጀነት በር አለ ቤት ውስጥ ኸድማቸው እነሱ። አንዱ እዚህ ተራዊህ ትንሽ ሰግዶ ይወጣል። አንድ ቀን ለምንድን ነው አልኩት፣ ጓደኛዬ አለ አባቱ ፓራላይዝ የሆነ እዚህ አዲስ አበባ ላይ ታሞ የተኛ ጓደኛ አባቱ ታሟል አለ። እኔ ትንሽ ሰግጄ እሄድና እሱ ደግሞ መጥቶ ትንሽ ይሰግዳል። ላለመተው ነው አባቱን አለ። እዚህ አዲስ አበባ አልሐምዱሊላህ አሉ ወጣቶች ማለት ነው። አልሐምዱሊላህ ለሃዳ